ሰላም በመላው ዓለም የምትገኙ ውድ የተዋህዶ ልጆች እንደምን አላችሁ? ዛሬ እጅግ በጣም ደስ ብሎኛል። እውነት ስለ መድኃኔዓለም በተናገርነው መሰረት የቦታውን የሚያስፈልገው ነገር አብዛኞቻችሁ እኔ በላችሁ የተዋህዶ ልጆች አለይታኝነታችሁን አሳይታችሁናል። አሁን ግን ብዙ ልጆች ስላላችሁ ለቤተ ክርስቲያኑ ምን ያስፈልገዋል አንድም ደግሞ የቤተ ክርስቲያን እዛ ቦታ ላይ የለም ላላችሁ ሰዎች የሚያስፈልገው ነገር እናንተ አይታችሁ እንድታደርጉ የሚከተለውን ወደ ውስጥ እንድታዩ ጋብዛችኋለሁ ማለት ነው። በመጀመሪያ እንደምትመለከቱት ነው ቤተ ክርስቲያኑ። ከዛ ውጪ ይህንን በቅርብ ጊዜ ነው የሰራነው። አሸዋ እንኳን እዚህ ጋር ደፍተን እንትን ብለናል። ለምን ሲሚንቶ ስለሌለን ማለት ነው። እንደዚሁም ወደዚህ ጋር መጣ ብላችሁ ካያችሁ ያው ዛጋት ብሎኬት ጥቂት ሰዎች አምጥተውልን ያንን እንትን ብለናል ማለት ነው። ኮርኒስ የለውም፣ ኮርኒስ ያስፈልገናል። የምትመለከቱት ወለሉም ምንጣፍ የለውም፣ ሲሚንቶ ነው። ታውቃላችሁ ካህናት አባቶቻችን መጪው ፍልሰታ ነው ያስፈልጋቸዋል። ይሄንን እንድታዩ ነው። ከዚያም ወደ ውስጥ ከመግባታችን በፊት ወደዚህም ስታዩ ይሄንን አፍርሰን ወደዚህ ማስፋት እንፈልጋለን። ግን ይሄኛው እንትን የለውም፣ መንጣፍ ወለል የለውም ማለት ነው። ኮርኒስ ያስፈልገዋል። ከዛ ውጪ ግርግዳው እንደምትመለከቱት እንትን ነው፣ በጣም ብርድ ስለሚያስገባ ይሄንን እንኳን በእንትን መሸፈን እንፈልጋለን። ለዚያም ደግሞ ማህበረ ምእመናን ያላችሁን እናንተ ናችሁ። ስለዚህ ይሄንን እንትን እንድትሉልኝ እፈልጋለሁኝ ማለት ነው። ለዛው ውጪ ውስጡን እንግዲህ ካህናት አባቶችም አሉ በጸሎት እንትን ሲሉ የነበረው መቅደሷ የምትመለከቷት ናት ማለት ነው። በሩም እንግዲህ የቆርቆሮ በር ነው እንድትመለከቱት። ምናልባት ከውስጥ ስለተዘጋ ማየት አይቻልም። መጋረጃውም ይሄ ነው። ይሄኛው ራሱ በደንብ መሰራት መቻል አለበት፣ ግን ይበቂያችን ነው። ግን ይሄን መጋረጃ ብናለብሰው ቅዱሳት ስዕላት ቢኖሩት ደስ ይለናል። ይሄን እንደተመለከታችሁት ቆርቆሮ ነው። ቆርቆሮውንም እንደዚህ ብንሸፍነው አንድ ወንድሜ እንደዚሁ በተናገርነው መሰረት ይሄን የላይኛውን ኮርኒስ አድርጎልናል። እግዚአብሔር ይስጥልን ብለን ነው እናመሰግነው። ይሄ የምትመለከቱት እንግዲህ ከዚህ በፊት ሳስተላልፍላችሁ በነበረ ሰዓት ካህናት አገልግሎት ላይ በነበሩበት ወቅት የሚለው ቅኔ ማህሌታችን ይሄ ነው። እንግዲህ ካህናት አባቶቻችን ሥርዓተ ማህሌቱን የሚያደርሱበት ማለት ነው። የመቅደሱ መግቢያ በዚህ በኩል ነው። እንግዲህ እንደምትመለከቱት ነው። ተመልከቱት። እንግዲህ እርግጥ ታቦቱ ራሱን በራሱ ነው የሚጠብቀው። ቁልፉ እንኳን እንደምትመለከቱት ነው። በሩንም ብንቀይረው ለኛ መልካም ነው ማለት ነው። ከዛ ውጪ ይሄንንም መጋረጃዎችን ብንቀይራቸው አገልግሎታችን የሰመረ ያማረ ይሆን ዘንድ ማለት ነው። በጥቂቱ እነዚህ ነገሮች ያስፈልጋሉ። እነዚህ ነገሮች እንድታደርጉ ነው የምጠይቃችሁ። የካህናትም የአባቶቻችንም ተማጽኗቸው ይህ ነው። እስቲ በዚህ በኩል ወተን ደግሞ ያለውን ሌላውን አሳያችኋለሁ። ይህ በጥቂቱ እንድትመለከቱት ነው ማለት ነው። ይህ የሴቶች መቋም ነው። እንግዲህ እንደምትመለከቱት ጠባብ ነው፣ ግን በቂ ነው። እስካሁን እየተገለገልንበት ስለሆነ ማለት ነው። ሴቶች በዚህ በኩል ነው የሚቆሙት፣ በተለይ የሚቆርቡ ሰዎች ማለት ነው። ይሄኛውንም ማስፋት ያስፈልገናል። ለዚህም የሚያስፈልገውን እናንተ ታውቃላችሁ ማህበረ ምእመናን። ቀሪውን ውጪ ያለውን ላሳያችሁና እንግዲህ እንትን እንድትሉ ነው ማለት ነው። ኩል ደግሞ ቅድም በዚህ በኩል በዛ በኩል አሳይቻችኋለሁ። የሴቶች መግቢያ በር ነው። በሴቶች መግቢያ በር ያው ምን ተቀምጣት ጀነሬተርና ለ3 አመት አገልግላናለች ማለት ነው። አሁን ትንሽ ብልሽት አጋጥሟታል። እዚህ የምትመለከቱት ይሄ ነገር ያው ሲሚንቶ ያስፈልጋል። መቅደሱን አንድ ሰው ሰራላችኋለሁ ባለ ብሎኬት ሰጥቶን ማለት ነው። ይሄንን የምናሰራበት ይሄን የላይኛውን አቅም ስለሌለ የቤተክርስቲያን ልጆች ተደርሱልን ዘንድ ነው ጥሪ ማለት ነው። እሺ እዚህ ጋር የምትመለከቱት ደግሞ ቤተልሔሙ ነው። እንግዲህ ቤተልሔም ታውቃላችሁ አጥር ያስፈልገዋል ለቤተልሔሙ። እርግጥ ቤተክርስቲያኑ በሙሉ አጥር ያስፈልገዋል። እንደምትመለከቱት ምድረ በዳ ላይ ነው። ያንን ለማድረግ ደግሞ ማህበረ ካህናቱ አቅም የለውም። ውስጥ ያለውን እንኳን ሳሳያችሁ የሰራው ሙሉውን ማህበረ ካህናቱ ነው ማለት ነው። አሁን እንኳን የሚሰራ ስራ አለ። ምናልባት ጓጓታ ተሰሙ ይሆናል። ውስጥ እየሰሩ ነው ማለት ነው።
እሺ እቺ የምትመለከቷት እንግዲህ የደብሩን ሰንበት ትምህርት ቤት ያቋቋምንባት ቤትና መጀመሪያ እንግዲህ የምንሰባሰብባት የተለያዩ መርሃ ግብሮች ሲኖሩ እዚህ የምንፋተትባትና ግን እንደምትመለከቷትና እውነት የሰንበት ትምህርት ቤት ይችናት ወይ ብላችሁ ልትሉ ትችላላችሁ ይሄንን ያዩ ሁለት እህቶቼ በፌስቡክ ላይ በለቀቁት እዚህ ጋር የምትመለከቱት ቢሮ ቤቶችና ለሰንበት ትምህርት ቤት ይሆናል ተብሎ የተጀመረ ቤት አለ ግን እንደምትመለከቱት ሁለት እህቶቼ ወደ 14000 ብር ነበር ያሰባሰቡት ግን አልጨረሰልኝም ማለት ነው እንደምትመለከቱት ነው ቆርቆሮ በ200 ብር ተገዝቶ ያው እንጨትም ተገዝቶ ጉልበት ሰራተኛ ተገዝቶ እንደምትመለከቱት ወደ 25 ቆርቆሮ ተመቶ እንጨትም ይሄን ያህል መጥቶ አልበቃም ማለት ነውና ይሄንንም መድኃኒዓለም ቢረዳንና ቤቶች ቢሮ ቤቶች ሰው ሲመጣ የምንቀበልበት ከሰንበት ትምህርት ቤቶቹ ጋር አብረን ነው እዚች ቤት ውስጥ ነውና የምንቀበለው ይሄንን እንትን ቢልልን እንጠይቃለን ማለት ነው ይሄ የቤተ ክርስቲያኑ የጥበቃ ቤት ነው እንግዲህ ያው ቤተ ክርስቲያኑን እርግጥ ብዙ ጊዜ አይገኝም ነገር ግን ያው ምክንያቱም ደሞዝ ስለማንከፍላቸው ማለት ነው ይሄንን እንድትመለከቱት ነው ከዚህ ወደ ላይ ቤተ ክርስቲያኑ አሁን እናንተ እንትን ያላችሁልን የቤተ ክርስቲያኑ ቦታው እዚች ድረስ ነው እዚች ድረስ ኖርማሊ እዳችንን ጨረስን ባለቤቱ የሰጠንን ከዚህ ወደዛ ያለው እዳችንን ጨረስን ያንን እዳ ስለከፈላችሁልን መድኃኒዓለም ይስጥልን ከዛ ውጪ ፍለፊት የምትመለከቱት ማይክሮፎን አንድ ወንድማችን ነው ብቻውን ገዝቶ ወደ 23000 ብር አምጥቶ እንትን ያለልን አሁን ግን አይሰራም የሚገርማችሁ ተሰቅሎ ነው እንጂ ያለው አይሰራም ከ3 አመት በላይ አገልግሎናል አሁን አይሰራም ይሄንንም እንድታደርጉልን እንድታግዙን በመድኃኒዓለም ስም እንጠይቃለን እውነት እንደሆነ እንድታዩልን ነው ይሄንን ቪዲዮ ወደ እናንተ ለማድረስ የፈለኩት ማለት ነው እግዚአብሔር ይስጥልን